ኃይለ ሥላሴ ደግሞ ብልጥ ነው። ለሌሎች ሁሉ ሰጥቷል ለጉራጌዎች። ስለዚህ ሁሉም የኛ ወገን ነው ብሎ ቀጠለ። 50 ዓመት ገዛ። የዛሬው አብይስ 7 ዓመት ሳይሞላው ይኸው ወይ ጭንቅላቱን በትነው ይጥሉታል። ወደ መስክ ስምሪት እያሉ እየወጡት ነው። ይዘውታል እኮ ተቆጣጥረዋል። እነሱ አሁን በእናዶናይ በምን ወጣቱን እያደራጁ ነው። እነ ዘመነ ወጥቶ እኮ ከተማ እንገናኝ ብሏል። ትንግርቱ ገረ ጻድቅ የሚባል ደግሞ መሄድ አለበት ተጠርዞ ወጥቶ አይዘም ጀግናው ተደብቆ መጣ እኮ አብይን ከተማ ላይ እንገናኛለው። አየው ሂደታቸው አይተዋል እንጂ አዶናይ የሚባል ለመኝ ሲለምን የነበረ ሴጋ መጪ ምን አቅም አለው? የትኛውስ ገንዘብ አለውና ነው? የአባቱን ንብረት ነው እያሳየናል። ከየት አባቱ ነው ዛሬ ረጂው ነው የሚመጣው? ማስተራብነት ያው ቁጥሩ ትንሽ ከሆነ ብሔር ስለመጣ አልተሸለምም። አሁን ዞር በላሉት። አሁን አመመኝ ብሏል። ዞር በል ስለተባለ ሊያመው ይችላል። እኔም ነግሮኛል፣ ደውሎልኛል፣ አሞኛል ብሏል። ግን ያላምንበት ገንዘብም አልፈልግም ብሏል። በቃ ውጭ ሀገር ደርሰህ ና ተብሏል። አመመኝ ብለው ውጣ ተብሏል። የሆነች ድርጅት ከፍተህ ውጣ ተብሏል። ትግሬ ይገለዋላ እንዴ? ትግሬ አንድ ቀን አያሳድረው ልቀቅ ተብሏል። አሁን መጣና አዶናይ እርዳታ ነው የምሰራል። አየህ፣ አንደኛ 3 ነገር ይጠቅማቸዋል። አንደኛ $1 ቢሊዮን ይሰበስቡበታል። ሁለተኛ ወጣቱን ይዙበታል። ሶስተኛ ትግሬ ሀብታሙ ነው ይቀጥላል ልጁ። አራተኛ ደግሞ ልጁ በጣም ሚሊዮነር ይሆናል። ከዚያስ የትግሬው እንትን ተናጋሪ እየተባለ በሌሎች እየፎከሩ ሊሄዱ አይሆን የሚሰራ ነው መሸለም ያለበት። እኔ አሁን እኮ አብይን ካልተቃወምኩ፣ ደብረጽዮንን ካልተቃወምኩ፣ ዘመንን ካልተቃወምኩ እኮ ኢትዮጵያ ውስጥ መኖር ይችላል። በእኔ እውቅናውን ብገባ እኔ ሁሉን ነገር ትቻለሁ ብዬ ወደ እርዳታ ብገባ በ3 ሳምንት ይሸልመኛል የኢትዮጵያ ሕዝብ። አይታችኋል የምሰራውን ስራ፣ መልካም ነገር ነው የምሰራው። እዚያ ሂጄ ብጀምር ሀገሩን ትቼ እዚያ የኢትዮጵያ ሕዝብ ሞጣ እያለ አሳደው ይገሉኛል እንጂ ጠቅላላ ይከተለኛል። እኔ ሄድኩባት መንገድ ሁሉ በጠመንጃ ትታጠራለች። ፋክቱ ልንገር፣ እውቅናዬን ተጠቅሜ ማለት ይሄን እውቅና ሳመጣው ግን ስንት ስድብ አስተናግጄ፣ ስንት ስራ ማጣት፣ ስንት ገንዘብ ማጣትን ችዬ፣ ስንት መሰደብን ችዬ፣ ስንት ወጠጤ ጋር ተገጥሜ ነው እኮ ይሄን እውቅና ያመጣሁት። ዝም ብዬ እንዳይመስል ወንበዴ መስዬ ላንተ ነው ወንበዴ መስል፣ ተሳዳቢ መስዬ ላንተ ነው ይመስል። እኔ ግን እውቅናውን ያመጣሁት በብዙ ውጣ ውረድ ነው። ሳልፈራ በዚህ በፊት እንደዚህ ነው በመውጣት ጥይት እየተኮሰብኝ። እዚህ ብቻ አይደለም የምታወቀው፣ ኢትዮጵያም ታውቃለሁ። ሂድና ኤርፖርት ጠይቅ። እኔን የማያውቅ የለም። ሃይ ስኩል እኔን የማያውቅ ዶክተር የለም። ከልጅነት ጀምሮ በጀብደኝነት የመጣሁት እስካሁን ቀጥያለሁ። ፓሽኔ ነው የምልህ። ስለዚህ ይህን እውቅና ያመጣሁት በ30 ዓመት ልምድ ነው። የዛሬ 3 ዓመት የመጣህ ጎፈንድም እየከፈትክ ሌባ አማራ ብትማን ይሰማል። በቃ አሁን አማራ ብሔርተኝነት ሰርዘነዋል። በእኛ በኩል አማራ ብሔርተኝነት አለ ብለው የሚመጡ ካሉ እነሱ ገንዘብ ፍለጋ ነው። ለምን ሰረዛችሁት? እኛ አማራ እንዳለ እናውቃለን፣ እንደተበደለ እናውቃለን። አሁን የሚያዋጣው ግን ኢትዮጵያዊነት ነው። ለምን በሉ። ተሞከረ፣ ታየ፣ ከሸፈ፣ ፌል አረገ። በአንድ የማኔጅመንት ትምህርት የሆነ ማኔጅመንት ሳነብ አንድ መጽሐፍ እዚህ ያለ አንድ ፕሮጀክት አቅደ ይላል። አንድ ጊዜ ሞከርከው፣ ሁለቴ እንደው ሞክረው ይላል። 3ኛ አትሞክረው፣ ባናቱ ዘግዝጋ አቃጥለው ይደም እንደውም ዙራ አትየው ይላል። እንደምስልህ ግን ይላል አንዱን ስቲክ ተጣብቀህ ከቀጠልክ ፍሩትፉል ትሆናለህ። እኔ አሁን ገንዘብ አላገኘሁበትም እንጂ ፍሩትፉልኛል። ከብሔርተኝነት ወደ ኢትዮጵያዊነት ስገለበጥ ማንም አሁን አልተቃወሙም። ለምን? ኦልሬዲ አም ሌጀንድ ኤቭሪባዲ ኖው ሚ። እንደማሏሽ ይታወቃል። ህዝቡ አንድ ቀን ዋሽቼ ስለማላውቅ እምለው ስለሚሆን ሞጣ ይዞ የመጣው ሐሳብ ብሪጅስቶን ያመጡት እነዚህ ብሪሊያንት ናቸው። ስለዚህ ይኸው አማራው እየተቃወሙ ያሉ ትግሮች ናቸው እየተቃወሙ ያሉ። ልክ ነው። ሞጣ ያለው ሐሳብ እየተባለ እየተደገፈ ነው። እስኪ በድጋፍ ሂዱ አሳዩ። ለምን? እኔ ሌጀንዱኛለሁ ኦልሬዲ። በቃ እኔ ካልኩ አንድ ነገር ይቆረጣል። የምጠነቀቀውም ለዚያ ነው። ለህፃናት መጠንቀቅ ጀምሬያለሁ። ለትላልቅ ሰዎች አደራ እስካሁን ያልኩት እንተ ያረኩትን ሁሉ ይቅርታ አድርጉልኝ። ስለሚያናዱ ይሄን ያህል ዘመን ታግዬ ምንም እኔ በአንድ በኩል የአማራው ባንድ ይህንን ሴራቸውን ለመቀልበስ እንደ ኢትዮጵያ መነሳት አለብን። ኢትዮጵያኖች ሁላችንም እንደ አዲስ ትግል መነሳትና መጀመር አለብን። እስከዛሬ ድረስ በየብሔራችን ተወሽቀን
ኦሮሞም ሞክሮታል አልቻለም። እንደውም ኢትዮጵያ እያለ ነው። ትግሬም ብሎ ትግሬ ብሎ ቂጡን እግሩን ተቆራርጦ ቁጭሏል። አማራም እየፎከረ ፋኖ ሆዱንና ቂጡን ተወግቶ እየተበተነ ነው። ብሔርተኝነት አያዋጣም። የሚያዋጣው ትልቁ ኢትዮጵያዊነት ነው የሚል ገብተን ፈትነን ጠመንጃ ታጥቀን ቀስቅሰን አይተነው። አንደኛ ስነ ምግባሩ አይፈቅድለትም። አማራ አየ ነው። ስለዚህ ይህን ህዝብ ደግሞ የግድ አማራ ሆነ ውረድ አለው። በኢትዮጵያዊነቱ አታግለዋለሁ። ስለዚህ የአማራ ብሔርተኝነት ከዛሬ ጀምሮ በብሬጅስቶና በእኔ በአማራ ፖለቲከኞችና አክቲቪስቶች አንቂዎች ኢምፕረስ በምናረግ ሰዎች ብሔርተኝነት የለም፣ አይሰራም። በኢትዮጵያ ውስጥ ብሔርተኝነት ሊሰራ የማይችልበት ዋናው ምክንያት 86 ብሔሮች በመሆናችን ሁሉም እንደ ቁና ጥሬ እያያዘ ቁጭ ይላል። ይሄንን ብናደርገው አይተነው ስላልሆነ ኦሮሞም ሞከረው አልሆነም፣ ምናልባት ስልጣን ይዞበታል። አማራው ሞከረው ፋኖ አስታጠቅ አልሆነም። ትግሬው ሞከረው ተመልሶ ለመምጣት አልቻለም። ጉራጌው መስቀል እያለ ሙስሊሙም አብሮ መስቀል ሳይኖረው እየሄደ ሙሽሪትን እያገባ እየመጣ 5 ሚሊዮን እየሆነ ነው። እና ጉራጌዎች እኮ የመስቀል ፖለቲካ ነው የሚሰሩ። ተዋቸው። አይላ ጉራጌ በጣም ነው የምወዳቸው። ባይዞ እኔ እንደ ጉራጌ የምወደው ሰው የለም። እነዚህ ሌቦች ናቸው። እንደ ሮማን ተሰማ ያለ ከኤርትራ የመጡ ሌቦች በዚህ መልካም ክስታኔ ምናምን የሚባለው ህዝብ በስማም ሶዶ እንዲህ ሰው ናቸው። ጥቁር ጎመን እኮ ከእንትን ጋር ነው የሚሰጡ ከአይብ ጋር። እግዚአብሔር ቄራ ነበር ምኖረው ነው። አይ ጉራጌ እንዲህ ጎመኑ ሽታው ትዝ ይለኛል። ቆጮ በጽዳት እዚያችሁ ቤት ራሳቸው የሰሩትን እዚያው አለ። ጓሮ እዚያው አለ። እዚያው እንደዚያ ዝም ብሎ ለንግድ ሳይሆን ራሳቸው የሰሩት ቡላው በቂቤ ይገርመኛል እኮ ጉራጌ አምጥተው እና ቡና እንጠጣ ነበር ከሚስቴ ጋር ገብተን ምናምን። እነዚያን ጉራጌ አሁን የት እንዳሉ ጠፍተውኝ ነው። መሸለም አለብን። በጣም መልካም ሰዎች እና ጉራጌን ምጠላው እንዳይመስል። ጉራጌያን ሌባ ምናምን አጭበርባሪ ምን ከኤርትራ መጣው የሚለው የሚዛን አጭበርባሪ የትልቁ የጉራጌ ህዝብ የተጫወተብን ወራዳ ሌባ እንደዚህ አጭበርባሪ ፋኖ ነው ማለት። ስለዚህ ስለ አማራ የተነገረው እኛ አይደለም በዶክተሮች ሁሉ የተነገረው በቂ ነው። አልቀበልም ብሏል። ስለዚህ ድሮኗን እየተቀበልክ መጨስ ነው። ጥይቷን በግንባር መቀበል ነው። ኦርቶዶክሳን እያፈነደርክ መጀለጥ ነው። ቻላት የማይገባውን ፖለቲካ ሚስጥር አውጥተን ሰርተንለታል። ወደ ቤተ መንግስት ሄደን አነቃንቀን አብይን መተን ለመግባት ሞክረናል። አልፈለገም። ከትግሬ ጋር አጎንብሼ ባሪያ ነኝ፣ ኦሮሞዎች ባሪያ ነኝ፣ እየተገዛው ቀልጥላለሁ፣ ጌቶች ኦሮሞዎች ጌቶች ትግሬ ይላለው እያለ ስለሆነ